አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የራህመት ያይቋ ቤተሰቦች እንዲሁም ሰላም ብያለሁ። ክርስቲያኖች ወንድሞቼ በያላችሁበት እንደ ሰዓት አቆጣጠራችሁ ሰላም ብያለሁኝ። ዛሬ ምሳ ልበላ ነው፣ ብቻዬን ነኝ፣ ማንም የለም ቤት። ኑ ምሳ እንብላ ተጋብዛችኋል። እንደ ኢትዮጵያ ማለት ነው። እንደ ኢትዮጵያ ምግብ ሰርቻለሁኝ። መኮረኒ ለብቻ፣ ቀይ ወጥ ለብቻ ሰርቼ ያኔ ቤት ያፈራው ማለት ነው። ስለዚህ ኑ እንብላ። ይሄ ሰላጣውም ይሄ ነው። በየአይነት ነው ያደረኩት፣ ያኔ እኔ እንደምፈልገው ማለት ነው። ወጡም ይሄን ይመስላል። ቀይ ወጥ ነው አይደል? ያው በርበሬ የሌለው ቀይ ወጥ በቲማቲም ብቻ የተሰራ ማለት ነው። ያኔ በርበሬ ስለሌለኝ ቲማቲም ብቻ ነው የሰራሁት። ቀይ ወጥ ያኔ ቀይ ወጥ ሲሰራ በበርበሬ ሲሆን ያኔ ደስ ይላል። ግን ያለውን ነው ማለት ነው ይመስላል። ሰላጣውም ይሄ ነው ያለውን ያቀረብኩት እና ስለዚህ ምን እንብላ ተጋብዛችኋል። መኮረኒ በስጎ ማለት ነው እንደ ሀገራችን። ኑ እንብላ። እናንተም ሰርታችሁ ብሉ። እንደዛ አድርጋችሁ በቃ እንትን ምንድነው ስጎውን ለብቻው ሰላጣውን በቃ ያለውን አንዳንድ ጊዜ ብቻዬን ሲሆን የሀገሬን ምግብ ነው የማዘጋጀው። እንጀራ ከቻልኩ ከተመቸኝ እንጀራ ጋግራለሁ፣ ደግሞ ሲመቸኝ ዳቦ ጋግራለሁ። በቃ አይታችሁ ከሆነ ባለፈው ግን ከናሰራሩ ለመስራት ሰዓት የለኝም ማለት ነው። በግማሽ ሰርቼ በግማሽ ነው የምቀርጸው። በቃ እንዲህም ቀን ሙሉ ሰርቼ አላውቅም። እንደዚህ ደግሞ ይቅርታ። ምክንያቱም ይሄንን የኔን ምግብ እየሰራሁኝ ሌላ ስራ ስለምሰራ ማለት ነው። ግን ይሄንን ከመጀመሪያው እስከ መጨረሻው ለመስራት ሰዓት የለኝም። እዛ ትሰራ አንዱ ትሰራ ሰዓቱ ይሄድብኛል ማለት ነው። እና ስለዚህ የኔን በጎን እየሰራሁ ደግሞ ሌላ ስራ በጎን እሰራለሁ። ምሳሌ ሰዎቹ ቢወጡ እንኳ የስራ ስለሚኖር እዛም ስል ሰዓቱ ይሄዳል ማለት ነው። ይሄን ይመስላል ምሳዬ ማለት ነው ቤተሰብ። በዛውም ደግሞ ሳሎናችን አየት እያረጋችሁ የማዲያምን ቤት ሳሎን አየት እያረጋችሁ ጎበኘት እያረጋችሁ። በነገራችን ላይ ቤቱ ትልቅ ነው፣ በጣም ግዙፍ ነው ቤቱ። ግን ይሄን ይመስላል። እቺ የምግብ መብሊያቸው ናት፣ እቺ ሳሎናቸው ናት። ይሄ ደግሞ ሌላው ሳሎን ነው። ያኔ ብዙ ነው ቤቱ፣ ሰፊ ነው። ባጭሩ ይሄ ጣውላው ምግብ መብሊያቸው ነው። እኔ ደግሞ እቺ ናት ጣውላ ምግብ መብሊያ፣ የኔ እቺ ናት ትንሿ። የነሱ ደግሞ ያ ነው። እና ስለዚህ እንደዛ ነው እላችኋለሁ ቤተሰብ። በማዲያም ቤት እንግዲህ ምሳዬን እየበላሁ ነው፣ ብቻዬን ነኝ። ኑ እንብላ ኑ አባሉኝ። ግን ከሰው ጋር ሲሆን ያኔ በጣም ደስ ይለኛል። ጓደኞቼ ሲመጡ ሐሙስና አርብ ይመጣሉ። እነሱ ጋር ሲሆን በጣም ደስ ይላል። እንደዚህ ተሻምተን እንበላ። ግን ብቻቸውን ስትሆኑ ብሉ አይልም። ግን ያው መቼም እበላለሁ፣ ግዴ ነው መብላት። ታልበላ አልኖርም ማለት ነው። ግን ያኔ ግን እንትን ከሰው ጋር ስትሆኑ እየተሻማችሁ ትበላላችሁ። ብቻችሁን የምበሉትና ሰው ጋር የምበሉት ይለያያል። ብቻችሁን ስትሆኑ ብዙም አይደለም፣ ግን ከሰው ጋር ስትሆኑ በቃ እየተሻማችሁ ትበላላችሁ። እና ዛሬ ጓደኞቼ የሉም፣ እኔ ብቻዬን ነኝ። ባለፈው ዳቦ ሰርቼ የዛኑ ቀን ነው የጨረስነው ማለት ነው ጓደኞቼ ጋር። እና ይህን ይመስላል እንግዲህ። ሰላጣውን በየአይነት ነው የሰራሁት እኔ እንደምፈልገው። ወጡም እንትን በቲማቲም ብቻ የተሰራ ቀይ ወጥ ነው። ያኔ በቃ ስጎ ማለት ነው። ቀይ ወጥ ነው፣ ስጎ ነው። ስለዚህ እንብላ። እናንተም እንደዚህ እያደረጋችሁ ብሉ። አንዳንድ ጊዜ አትጎዱ ማለት ነው። በቃ ሰላጣም ታላ አትክልትም ታለ ብሉ፣ አትጎዱ። እኔ በቃ ሩዝ የበላሁ ጊዜ የሆነ በቃ የሚከብደኝ ነገር አለ። ግን እንደዚህ ቀለል ያለ ነገር ስበላ ምን በቃ ሰላጣ መኮረኒ ትበላ ደስ ይለኛል። ስለዚህ የሚመስላ ቤተሰብ ኑ ብሉ፣ ኑ ጠጡ። እና እኔም ደግሞ አበረታቱኝ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ምሳም ያው እየጋበዝኳችሁ በዛው እንድታበረታቱኝ ነው።
ለምንድን ነው ከመጀመሪያው እስከ መጨረሻው የማታሳይን የምትሉም አላችሁ። ስለማይመቸኝ ነው። ኢንሻአላህ ሀገሬ ስሄድ ለብቻዬ በቤቴ በደንብ አድርጌ ከመጀመሪያው እስከ መጨረሻው አሳያችኋለሁ ማለት ነው። ግን ሰው ቤት ስትሆኑ አንዴ በቃ ስትጠራላችሁ ወይም ደግሞ ሲወጡ በወጡ ቀን ራቅ ብለው ሲሄዱ ኢንሻአላህ አሳያችኋለሁ ማለት ነው። ከናሰራሩ ከነመጀመሪያው ያኔ ሁሉም በቃ ሰላጣውም መኮረኒውም ሆነ ሁሉም እንደየቤቱ እንደየሙያው እንደየጠሪቁ ነው የሚሰራው። የእናንተና የኔ ምናልባት ሊለያይ ይችላል። ሁሉም ይለያያል አሰራራቸው። በተለይ በርበሬ ሲኖር ስጎ በደንብ ድምቅ ብሎ ደስ ይላል ማለት ነው። ግን በቲማቲም ብቻ እስከሆነ ድረስ በቃ ብዙም አይደለም። በርበሬ የለኝም እኔ መጥለብም አልችልም። በርበሬ ምንም የለኝም። ይሄንኑ በማዲያም ቤት ያለውን ነው የምበላውም የምሰራው እንጂ የትም አላመጣም። በጠልብም አላገኝም። በቃ ቤት ያፈራው ነው ማለት ነው። ምንድነው ከተማ ስትሆኑ በበርበሬ ትጠልባላችሁ። የኢትዮጵያን በቃ አልባሳት ትጠልባላችሁ። እኔ ግን አልችልም። ያ የለም ማለት ነው እኔ ጋር። በቃ እንትን ምግብ ትጠልባላችሁ። የኢትዮጵያ እንጀራ ትጠልባላችሁ ምናምን የተለያዩ ቡና እንደዚህ ቡና መፈረሻዎች አለ። ብዙቶቻችን ባረብ ቤት ሆነው ብዙ ነገር እንትን እያሉ ነው። እኔ ግን አልችልም ማለት ነው እንደዛ። ስለዚህ ቤት ያፈራውን ማዳም ቤት እንግዲህ ያው እንግዲህ የኢትዮጵያ ምግብ የኢትዮጵያን አልባሳት ሳይሆን ለስራ እስከወጣሁ ድረስ የማዳም የምገዛውን ቢጃማ ማዳም ቤት ያለው ምግብ እየሰራሁን እየበላሁ ጊዜና ያለሁ ማለት ነው። እና ስለዚህ ውድ ቤተሰቦች ቪዲዮ እንዲያረዝምባችሁ ይሄን ይመስላል የዛሬው ምሳዬ። ኑ ብሉ ኑ ጠጡ ብያችኋለሁኝ። በሌላ ቪዲዮ ውስጥ የምንገናኝ ወይም ደግሞ ሲመቸኝ ከናሰራሩ እስከምመጣላችሁ ደህና ሁኑ፣ ደህና ሰንብቱ። እወዳችኋለሁ፣ አከብራችኋለሁኝ። ባይ ባይ፣ ማሰላማ